የኢየሱስ ክርስቶስ ሐዋርያና ደቀ መዝሙር የነበረ እሱ በነበረበት በዚያ ጊዜ የተነሱትን ኢየሱስ በስጋ አልተገለጠም ኢየሱስ በስጋ አልመጣም እያሉ ሲያወሩ የነበሩትን እነሱን እየተቃወመ ነው እነሱን ጋር እንዲ ግንባር ለግንባር እንዴት ነው ኢየሱስ በስጋ አልመጣም የምትሉኝ እኔ ምስክር ነኝ ኢየሱስ በስጋ ለመምጣቱ ዳቢሎስ የተቀጣው ኢየሱስ በስጋ በመምጣቱ ነው ስጋ የሚመስል ነገር ለብሶ ነው እንጂ ስጋን አለበት አትበነክቸዋለሁ የሚመስልና ስጋን አቃለው ስለዚህ ዮሐንስ እጆቻችን ያነኩት የዳሰሱት ሲል ሂዝ ሜክ ሹር በጣም ሜክ ሹር ነው ምን እጆቼ ነክተውታል አይኖቼም ደግሞ ፌክ እንዳልሆነ የተነሱት ኢየሱስ ስጋ የሚመስል ስጋ እንጂ ስጋን አልለበሰም ነው ያሉት ኖ አይኖቼ አይተውታል አለ እጆቼ ምን ብለውታል ዳሰውታል ሲወጋ ውሃ ሲወጣ ደም ሲወጣ አዎ የሚመስለው ደምና ውሃ የለውማ ሲወጣ አይቻለሁ አይኔ አይቶታል እኔ ያይን ምስክር ነኝ የሆነ ሰው ሲገድል አይቻለሁ ብላ መስከር የሆነ ሰው ሞቶ በሆነ ሰውዬ ላይ መስክርበት ብለው ጠቀም ያለ ነገር አስጨበጡት አላየም አልሰማምም ግን መስክርና አይቻለሁ ብለ ባይኔ በብረቱ አይቻለሁ ብለ መስከር ተቀበለ ስጨርስ ሙሉ ይከፈላል ግባ ተባለ ፍርድ ቤት ዳኛው ተሰይሟል ቆመ እንደዚህ ፍርድ መስጫ ውስጥ ምስክርነት ውስጥ ገዳይ ነው ብሎ ሊመሰክርበት የተቀመጠው ሰውዬ ጠበቃው ተነሳ መስቀለኛ ጥያቄም ይባላል አጣደፈው ወደ ገደለው ለምን አንሄድም ይላል ገደለው ነው የሚለው አላየም ምንም የሚያውቀው ዲቴል የለው በቃ ገደለው ይላል እኮ አይተሃል ይለው በምንድን ነው የገደለው እንዴት ነው የገደለው የት ቦታ ጋር ነው የገደለው ስንት ሰዓት ላይ ነበረ ጊዜው እንዴት ነበረ በአካባቢው ምን ነበረ እንዴት አነሳ የጠቡ መነሻው ምንድነው እንዴት ተባባሉ እያለ ሲያጣድፈው አረንካ ብርህን ብሎ በቃ የለውበትም አላየማ አያችሁ ያየሰው ግግም ያየው ነው የሚያወራ በቃ እነዚህ ያየነውን ጳውሎስ በጠይቁት ደማስቆ ይላቸዋል እዚህ ጋር ደማስቆ ላይ አገኘኝና የምታሳድደኝ እኔ ነኝ ያለኝ ተገናኘኝ ብሎ እዛ ስታገኘው ደማስቆ ይላል ለዚህ እኮ ነው በብልሃት የተፈጠረውን ተረት ሰምተን አይደለም ኢየሱስን ስንከተል ነክቶን ነው እኛ እንነካዋለን አንድ ቀን ግን ዛሬ እኛ ተነክተናል እኛ ባንነካው እሱ ግን ምን ብሎናል ነክቶናል ሐዋርያ ሥራ 4 ላይ እንሂድ ለሕዝቡም ሲናገሩ የካህናት አለቆች የመቅደስ አዛዥ የሰደቃውያንም ሕዝቡን ስላስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ በኢየሱስ የሙታን ትንሣኤን ስትሰብኩ የሚቸገር መንፈስ አለ ሰዱቃዊ የሚባል አለቆች ናቸው ተቸገሩ ምርጥ መኪና የ2025 ስትነዳ አይቸገርም አጋንንት አይቸገርም ምርጥ ፕላስ ምናምን ስትሰራ አታቸግረው ኢየሱስን ስታወራ በኢየሱስ ትንሣኤ እንዳለ ስታወራ የዛን ጊዜ ችግር ትሆንበታለህ ህዝቡን ስላስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወይኔ አኖሯቸው ነገር ግን ቃሉን ከሰሙት ብዙዎች አመኑ ይሄን የትንሣኤ እውነት ከሰሙ ብዙዎች አመኑ የወንዶች ቁጥር 5000 ያህል ሆነ በነጋውም አለቆች ሽማግሌዎች ጻፎች ሊቀ ካህናቱ ሐናንያ ቀያፋም ዮሐንስም እስክንድሮስም የሊቀ ካህናቱ ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ ይሄ ዮሐንስም ተሰበሰበ እነርሱም በመካከል አቁመው በምን ኃይል ወይንስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው እናንተ የአሕዛብ አለቆች ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ሥራ ይህ በምን እንዳዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን እኛ ስፔሻል ስለሆነን ይሄን ነገር አላደረግነውም እኛ በጣም ጿሚና ጸላዮች ስለሆነን ይሄን ነገር አላደረግነውም እናንተ የሰቀላችሁት ኢየሱስም ይሄንን አድርጓል
ደግሞ መሆኑ በእናንተ ዘንድ የታወቀ ይሁን። እንዳትረሱት የሰቀላችሁት ይህ የክብር ጌታ ማንና ምን እንደሆነ እንዳትረሱት የታወቀ ይሁን። እናንተ ግንበኞች ድንጋይን እናውቃለን የምትሉ እናንተ ግንበኛ እኮ ድንጋይ ያውቃል። ማዕዘንጋ መሆን የሚችለውን በደንብ ያውቃል። ግንበኛ ድንጋይን አይቶ ያውቃል። ከዛ ደግሞ በመዶሻው ነካ ነካ አድርጎ ያውቃል። ኖ ይሄ ፈሽፋሻ ነው፣ እዚህ ጋር አይሆንም፣ ማዕዘንጋ አይሆንም ካለ አይደረግም። ይህንን ድንጋይ የናቀው አናጺ አይደለም፣ መንገደኛ አይደለም። ይህንን የማዕዘን ድንጋይ አናጺ ንቆት ቢሆን ኢትስ ኦኬ፣ ምንም አያውቅም፣ ስለማያውቅ ነው። ይህንን ድንጋይ የናቀው ግንበኛ ነው፣ ስለ ድንጋይ ጠንቅቆ የሚያውቅ። እናንተ ግንበኞች የናቃችሁት፣ እንደ ምናምንቴ የቆጠራችሁት፣ የተፋችሁበት፣ ያሳደዳችሁት፣ የገረፋችሁት ብሎም የሰቀላችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ይህ ድንጋይ ነው ያንን ያደረገው። ኖርማል የሆነባችሁ እንደ ምናምንቴ የጣላችሁት እሱ እናንተ ግንበኞቹ፣ አዋቂ ነን የምትሉት፣ በደንብ እናውቃለን የምትሉት እናንተ፣ እሱ የማዕዘን ራስ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። እኛ እኮ ወደን አይደለም፣ ስለሌለ ነው። የለም ሌላ እንድንበት ዘንድ እነሱን ደስ የሚያሰኘው አይነት ቢኖር ደስ ይለን ነበር፣ ግን የለም። ከሰማይ በታች የለም፣ ከሰማይ በላይም የለም። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ያውቋቸዋል አሳ አጥማጆች እንጂ የተማሩ እንዳልሆኑ ዘይኖ በደንብ አድርገው ያውቋቸዋል። ጴጥሮስ ማን እንደሆነ፣ ዮሐንስ ማን እንደሆነ። ስለዚህ ቤተልሔም ትንሽ ከተማ ነች፣ ናዝሬት ትንሽ ከተማ ነች፣ ገሊላ ትንሽ ከተማ፣ በዛ ውስጥ ይታወቃል። ከኢየሱስ ጋር እንደነበሩ አወቋቸው። ከኢየሱስ ጋር ስትቆይ የሚገባህ ኢየሱስ ብቻ። ከኢየሱስ ጋር ቆይተህ ቁስ አይገባህም። ከኢየሱስ ጋር ጊዜውን የሚያሳልፍ ሰው፣ ከኢየሱስ ጋር ቆይታ ያለው ሰው የሚገባው ኢየሱስ ነው፣ የሚተነፍሰው ኢየሱስ ነው፣ የሚያወራው ኢየሱስ ነው። ትንፋሽህ ከተለወጠ ውሎህን ይኸው ውሎህ ነው። ትንፋሽህን ንግግርህን አወቁ። የለም እኮ ምንም እኮ እኛ እኮ ከኢየሱስ ጋር እነዚህ ያገኛቸው የጥበብና የመገለጥ መንፈስ ትንፋሻቸውን ቀየረው። ኢየሱስን ነው የሚተነፍሱት። ሲያወሩ ኢየሱስ ነው፣ እዚህ ጋም ሲያወሩ ኢየሱስ ነው፣ እዛ ጋም ሲያወሩ ኢየሱስ ነው። ሌላ ወሬ የላቸውም። እነዛ ሰዱቃውያን፣ እነዛ ሽማግሌዎች፣ እነዛ አለቆች ምን ከኢየሱስ ጋር እንደነበሩ አወቁ። ንግግርህ ይግለጥ፣ ድርጊትህ ይግለጥ፣ ታማኝነት ይግለጥ፣ ቅድስና ይግለጥ፣ ትህትና ይግለጥ። ምለት አብራራለህ የኢየሱስ ተከታይ መሆንን። አረ ነውር ነው በሉት እስቲ ያጠገባችሁ። የኢየሱስ መሆንን ምለህ አታብራራም። በእውነት ተምሎ አይብራራም። የኢየሱስ መሆን ይወቁ። በትንፋሽ፣ ባካሄደ፣ ባስተሳሰብህ፣ ባረማመድህ ንግግር ይገልጣል። አባቴ ይገልጣል። ከሸንጎም ወደ ውጪ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ምን ብሏል? ተገልጧል። እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በራሳቸው እነዚህ አለቆች፣ እነዚህ ሽማግሌዎች እየዛቱ ነግረሻል። ከባድ ነው ዛቻ። በዛ ላይ ደግሞ ምን ናቸው? ሰዱቃውያን ናቸው። እንደገና አለቆች ናቸው። እንደገና ሽማግሌዎች። ሽማግሌ ሲልም እኮ እንትን ትለዋል፣ ይከበራል። እንደኛ ዘመን አይደለም። አርዩ ምናምን የለም። አለቆች ናቸው። በዛ ላይ እነሱ ይዘው ሲያስፈራሯቸው አስቡ፣ ሲዝቱባቸው፣ ዛቻም አለው ማስፈራራትም አለው ብለው እርስ በራሳቸው ተማከሩ። ጠርተው በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እግዚአብሔርን መስማት እንደሚገባ ቁረጡ። አይደለም ዛቻ፣ የፈለጋችሁትን አምጡ። ጴጥሮስና ዮሐንስ ምን ያዩ? ተስፋ ቁረጡ። ለምን? እኛስ ያየነውን የሰማነውን ከመና
ዝም ማለት አንችልም። ትጮሃላችሁ ይሉናል። ስለማንችል እኮ ነው። ዝም ማለት ከብዶን ነው የምንጮኸው። የተነካ ሰው የሚከብደው ዝም ማለት እንጂ ወንጌል መመስከር አይከብደው። ምን ብዬ ልናገር? እኔ እኮ አላውቅም። ነካኝ ኢየሱስ አጽናናኝ። ወንጌል እኮ አቀላጥፎ ማውራት አይደለም። ነካኝ፣ አሳረፈኝ። እስራት ነበረብኝ፣ ፈታኝ። ከአጋንንት እስራት ፈታኝ። ካለማወቅ በሽታ ፈታኝ። ከዘላለም ሞት አዳነኝ። እነ ጴጥሮስ እኮ ያንቆለጳጰሰው ያዩትን ነው። ወንጌል ያያውን ነው። በኢየሱስ ቤት ገብቶ የተደረገውን ያያውን። ካላየ ዝም በል ልይበል። ያየ ግን ያየውን ነው። ለዚህ እኮ ነው ምስክሮቼ ትሆናል። ምስክር ያየውን ነው። አይተሃል ሲባል ያው አለ እኮ። ያላየ ብሩን በተነ። አረ በቃ ውሰድልኝ። እንደዚህ ነው መስመሰለኝ። አያችሁ፣ አለማየት ፈሪ ያደርጋል። ያየ ሰው ግን ደፋር። አይቻለሁ። ያየ ሰው ተከፍሎት አይደል? እኔ አይቻለሁ። ስለ እውነት እመሰክራለሁ። ስለ እውነት እኔ እመሰክራለሁ። ያየውን ትመሰክራለህ። እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም አሏቸው። ስለ ኢየሱስ ሞት እንኳን ቢመጣ ሞቱን ማለፍ እንድትችል አቅም ይሰጣል። ምን ማየት? ፈሪ የሆናችሁት እኮ ስላላያችሁን። ያያችሁ ጊዜ ቤታችሁ መጥቶ ያያችሁት ጊዜ ወይ ደግሞ መጥቷል እኮ አላያችሁትም። እናንተ አላያችሁትም ማለት አልሰራም ማለት አይደለም። ማየት እንደዚህ ማየት ነው። መመልከት ግን ፎከስ ማድረግ ነው። ኢየሱስ እንደመጣ ፎከስ ስታየው እንዲህ በነውላላው ሰርቶታል እንትና ምናምን ብለህ ሳይሆን አይቼዋለሁ። ምን እክደው ዘንድ አልችልም፣ እሸሽገው ዘንድ አልችልም፣ ዝምል ዘንድ አልችልም። ከገናናው ግርማው የምወደው ልጄ እሱ ነው ተብሎ ሲነገር ሰምተናል እኮ። አብ ደግሞ ልጁን ወልድ ሆኖ አድርጎ እንደላከው አይተናል። ሙሉ ደሙን ሲሰጥ አይተናል። እናንተም ሲሰቅሉት አይተናል። እኛስ ያየነውን እኮ ነው። ከዛስ እነርሱም እንደ ምን እንደሚቀጡ ምክንያት ስላላገኙባቸው በቃ አያገኙብም። ምን ያየኸውን ነው። እየዘላበድክ አይደለም። ኢየሱስ ራእይ ወይ ደግሞ መንፈስ እንዳልሆነ አይተናል። ራእይና መንፈስ አይደለም። እጆቻችን ነክተውታል። ራእይ እንዳልሆነ ነክቼዋለሁ። መንፈስ እንዳልሆነ አቅፌዋለሁ። ወደ ደረቱ ተጠግቼ ደረቱ ላይ ነበርኩ። ማወራው ኢየሱስ ምንናገረው እሱ ነው። ይሄን ኢየሱስን ነው ማወራው። ከዚህ ውጭ ሊሆን አይችልም። አትችሉም። ኢየሱስን መመስከር ጭንቅና ጥብ አይሆንባችሁም። ምን መሰክረው ስለ ሕይወት ቃል ነው። ዮሐንስ ከዚህ ነው ስለ ሕይወት ቃል ከመጀመር መካከል ላይ የመጣውን አይደለም፣ አጋማሽ ላይ የመጣውን አይደለም፣ የሆነ ቦታ ላይ የመጣውን አይደለም። እኛ የምናወራው ስለ ሕይወት ቃል ምን ከመጀመሪያ ደግሞ የነበር ነው። ምክንያቱም ከመጀመሪያው አብረነው ነበር። ስለዚህ ምስክርነታችን እሙን ላይሆን የሚችልበት ምክንያት የለም። ምስክርነታችን እርግጠኛ ነው። አይተሃል ካልከኝ አይቻለሁኝ፣ ነክተሃል ካልክ ነክቻለሁ፣ ሰምተሃል ካል አዎ መንፈስ ቅዱስ በርግብ አምሳል ሆኖ አብ ሲመሰክርለት ሰምቻለሁ። ከመሞቱ በፊት አይቼዋለሁ። ከተነሳም በኋላ አይቼዋለሁ። መለኮት ሆኖም አይቼዋለሁ፣ ሰው ሆኖም አይቼዋለሁ፣ አምላክም ሆኖ አይቼዋለሁ። ኢየሱስ ፍጹም ሰው ፍጹም አምላክ እንደነበረ ሁለቱንም አይቻለሁ። ግድግዳውን በር ሳይከፈትለት ሲገባ አወዘር ነበርኩ እዛው። የወጉት ሁሉ እያዩት እንደሚመለስ ነግሮኝ ከፍ ከፍ ሲል ደመና ስትሰውረው አወዘር እዛው ነበርኩ። መላእክቶቹ መጥተው እንዲሁ ሲሄድ እንዳያችሁት ተመልሶ ይመጣል ብለው ሲናገሩ ሰምቻለሁ። ይሄንን እንዴት እሸሽጋለሁ? ስለ ሕይወት ቃል ነው። አይምሮን ስለሚያበለጽግ ቃል አይደለም። ስለ ሕይወት ቃል። ይህ የሕይወት ቃል ደግሞ የሆነ በቀደም የመጣ አዲስ ፋሽን አይደለም። ከመጀመሪያ ነበረ ኢየሱስ ጋር ያለው የሕይወት ቃል። ምክንያቱም እሱ ሕይወት ነው። ምን አላት ያችን ሴት? ከሆድሽ የሕይወት ውሃ ወንዝ። ኢየሱስ ግንኙነቱ ከሕይወት ጋር ነው። እናንተ ከቁስ ጋር አያገናኝህም። እሱን ፈልገህ ከመጣ እሱ ጋር ያለው በሱ ምን ነበረች? ሕይወት ነበረች፣ ብልጥግና ነበረች አይልም። ሕይወትም ምን የሰው ብርሃን ነበረች። መንገድህን እንዳትፍገመገም ነፃ ሆነ በብርሃን እንድትጓዝ የሚያደርግ ኢየሱስ ጋር መጥተህ ያገኘው ሕይወት እሱ ብርሃን ስለሆነ ሕይወትም የሰው ብርሃን ነበረች። መንገዳችንን ያቀናች፣ ከጨለማ ነፃ ያወጣን ብርሃን፣ የምንሄድበትን ያሳየን ብርሃን፣ የምንደርስበትን ያሳየን ብርሃን።
ቆንጆ መኪና አለኝ። ቆንጆ መኪናዬን አስነስቼ ሲሄድ መብራቱ ካልሰራ አልሄድም። ብርሃኑ የሰጠኝ ብርሃን ይሄንን ጨለማ እየጠረመሰ እየከፈተ ባሳየኝ መንገድ ነው የሚሄደው። በሱ የነበረች ህይወት ምን ነበረ? ብርሃን ነች። ለኛ በሱ ውስጥ ምን ነበረች? ህይወት ነበረች። ያቺ ህይወት ለኔና ለናንተ ምንድነች? ብርሃን አደረሰችን። እሱ ጋር አደረሰችን። ኢንላይትመንት እየሰጠ አደረሰን። ያ የተገለጠ የህይወት ውስጥ በሱ ውስጥ የነበረ ብርሃን፣ በህይወት ውስጥ የነበረ ብርሃን እየመራን ኢየሱስ ጋር አደረሰን። እነዛን ሰባ ሰገል ያ ኮከብ ብርሃን እየመራ ኢየሱስ ጋር እንዳደረሳቸው በሱ የነበረ ህይወት ለኛ ብርሃን ሆኖ እየመራ ኢየሱስ ጋር አደረሰን። የምትሰማ ዕውቀት ሁሉ ኢየሱስ ጋር ካላደረሰ፣ ኢየሱስ ጋር ካላመጣ፣ ኢየሱስ ጋር ካላነጣጠረ፣ ኢየሱስ ጋር ካልቆመ ዕውቀት አይደለም፣ ያጋንንት ዕውቀት ነው፣ የምድር ዕውቀት ነው። ያዕቆብ ላይ እንደሚናገረው ይህ ጥበብ አለ ከላይ የሚወርድ አይደለም። የላይኛይቱ ካገኛችሁ የሚያደርሳችሁ ኢየሱስ ጋር ነው። አዎ የምድሩማ ቢያደርስ ስንቶቹ በመጡ። አዎ የምድሩ አያደርስም። የላይኛይቱ በመጀመሪያ ንጹህ ነች አለ። ንጹህ ነች አለ። ንጹህ ጥበብ ስታገኝ፣ የመገለጥና የጥበብ መንፈስ ሲያገኝ ኢየሱስ ጋር ያመጣ። እዚህ ጋር የምናወራው እውነት፣ የምናወራው የጥበብና የመገለጥ ቃል ኢየሱስ ጋር ካላደረሰ እንዳትመጣ። ጓደኛ ከሆነ የሚገልጥልህ ጥበብ ኢየሱስ ጋር አድርሶ መንበርከክ ካላስቻለ፣ መጸለይ ካላስቻለ፣ የቃሉን ረሃብ ካላስገባብህ አታግኘው። አንደኛ ዮሐንስ 4 ላይ ቁጥር 3 ላይ ኢየሱስ ክርስቶስ አለ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም አለ። ዋነኛ ትምህርቱ ላይ መጣና ተቃወመ። ምን? ኢየሱስ ክርስቶስ በስጋ እንደመጣ ተመሳሳዩን ለብሶ ነው። ስጋ ለበሰም። የሆነ ኢየሱስ ሌላ ነው፣ ክርስቶስ ሌላ ነው። ተዳብሎ ኢየሱስ ሲሞት ክርስቶስ ሄዶ ነው የሚል ዕውቀት ትምህርት ነበረ በጊዜው። እንደዛ የምትል ከሆነ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ብሎ ያስጠነቅቃቸዋል። ምዕራፍ 4 ላይ አሁንም አለ ነበረ። ከሱ ጋር ነው የሚፋለመው። እንደዚህ ተንገብግቦ አይቼዋለሁ፣ ዳስሼዋለሁ፣ ነክቼዋለሁ፣ የህይወት ቃል ነው፣ ከመጀመሪያ የነበረ ነው እያለ ተንገብግቦ የሚናገረው ይሄንን ትምህርት ለመፋለም ነበር። ይሄን ትምህርት እየተፋለመ ነበረ። ስለዚህ ስጋ ክፉ ነው ይላሉ ሌሎቹ ደግሞ ተብሎ በጊዜው ስለሚታመን ምን ስጋ መጎሳቆል አለበት፣ ስጋ ክፉ ነው መልካም አይደለም ብለው ስጋን ያጎሳቆሉ ነበር። ለዛ ነው የቆላስያስ 2 ላይ የቆላስያስ መልእክት ራሱ የተጻፈው በእነዚህ ሰዎች ትምህርት አማካኝ ስጋ ጥሩ አይደለም መጥፎ ነው ብለው ስጋን ያጎሳቁላሉ። አይታችኋል። አሁንም በአመት ይደበድባሉ፣ ይገርፋሉ፣ ሰውነታቸው ያስርባሉ፣ ያጎሳቁሉ ነበር። ከዛ ምን አለ ቆላስያስ 2 ላይ መጥቶ 20 እና 21 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደሚኖሩት ስለምን ትገዛላችሁ? ለምን ትገዛላችሁ አለ ጳውሎስ ለቆላስያስ ሰዎች። አትገዙ። ይሄ ስጋን ለመጨቆን የወጣ ትእዛዝ፣ እንዳትይዝ፣ እንዳትነካ፣ እንዳትቀምስ፣ እንዳትራመድ የሚሉ የመጀመሪያ ትምህርት ነው። ስጋን የሚያጎሳቁል ይህ ስጋችሁ የእግዚአብሔር ማደሪያ እንደሆነ አታውቁምን እያለ ይጽፍላችሁ። ስጋችሁን አታጎሳቁሉ። እሱ ምን አላቸው? እንደውም ሲናገር ተሰሎንቄ ላይ ምን አላቸው? እሱ የሰላም አምላክ ነፍሳችሁን፣ መንፈሳችሁን፣ ሁለንተናችሁን ይቀድስ ይጠበቁ ብሎ ያስቀምጠዋል። እነዚህ ሰዎች ግን ስጋን ያለ ልክ መጨቆን ትክክል ነው ብለው ያምኑ ነበር። ይህንን ትምህርት ሊመታ የተዘጋጀበት በዋነኝነት ቁጥር 1ን አበክሮ የተናገረው ኢየሱስ ክርስቶስ በስጋ መምጣቱን እንዳየ፣ እንደነካ፣ እንደሰማ በማረጋገጥ ጭምር እኔ ብቻ አይደለም ነክተናል፣ አይተናል፣ ዳሰናል። ቶማስ ነው ዳሰሰው እኮ ዳሰናል ብሎ አንድ ላይ ነው የነበሩ ሲዳሰስ አይቷል። ስለዚህ ከአንድ በላይ በሆነ ምስክርነት እያጸና የሄደበት ነው። ምዕራፍ 1 ቁጥር 1 ጭብጡ ምንድነው? ኢየሱስ በስጋ እንደመጣ ትክክለኛ የአይን ምስክር እንደሆኑ፣ ምስክር በ2 እና በ3 ስለሚጸና ምስክር እንደሆኑ የሚናገሩት ተራ ቃል ሳይሆን የህይወት ቃል እንደሆነ፣ እንደገና ከመጀመሪያ የነበረ እንደሆነ፣ ድንገት በቀደም አስበው የመጡላቸው ራእይና መንፈስ እንዳልሆነ ኢየሱስ በስጋ እንደመጣ ሜክ ሹር እንዲሆኑ። ይሄ መጽሐፍ የተጻፈው በክርስቶስ አምነው
ዳግመኛ ለተወለዱ ለቅዱሳኑ የተጻፈ መጽሐፉ። ስለዚህ እንዲጸኑ የመጣው ትምህርት የትምህርት ንፋስ እንዳያፍገመግማቸው። ኢየሱስ በስጋ አልመጣም። ኢየሱስ ስጋ የሚመስል ለብሶ ነው የመጣው። ስጋ የማይለብስበት ምክንያት ብለው እኮ ስጋ የቆሸሸ ነው አይጠቅምም ብለው ስለሚያምኑ ይሄንን የማይጠቅም ነገር ኢየሱስ አልለበሰው ትምህርታቸው ሲያስገቡት። ስለዚህ እሱን ለመቃወም እሱን ለማፍረስ እሱን ለመመከት የምካቴ ስራ እየሰራ ነበረ። ትምህርቱን እያፈረሰ ነበረ። በኢየሱስ ስም ፈርሷል። ኢየሱስ የምናመልከው ጌታ እሱ በስጋ የተገለጠ በመንፈስ የጸደቀ የዘላለም አምላክ የሆነ ከመጀመሪያ የነበረ ዘላለምን የፈጠረ ዘላለምን ፈጥሮ የሚያኖረው ይሄ ነው ኢየሱሳችን። ቁጥር 2 ሳምንት እንቀጥላለን።